ሰላም ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ የካ አባዶ ኮንዶሚኒየም ላይ ከባለ አንድ መኝታ እስከ ባለ 3 መኝታ ቤት ድረስ ያሉ ቤቶችን በስፋት የማስጎበኛችሁ ይሆናል። የካ አባዶ ኮንዶሚኒየም የት ይገኛል ከሚለው እንጀምር። የካ አባዶ ኮንዶሚኒየም የሚገኘው በለሚ ኩራ ክፍለ ከተማ ወረዳ 14 አስተዳደር ስር ነው። ከመገናኛ አንድ ታክሲ ወሰን ኮተቤ ካራን አልፈው የካ አባዶ ኮንዶሚኒየምን ያገኛሉ። የካ አባዶ ኮንዶሚኒየም በጣም ሰፊ ሳይት ነው። በስሩ ከ18,000 ቤቶች በላይ የያዘ ሳይት ነው። ትልቅ የመኖሪያ መንደር ነው። በዚህ የመኖሪያ መንደር ቤት መግዛት እንዲሁም ኑሮትን መመስረት ከፈለጉ 0911 76 26 54 ላይ ይደውሉልን። የቤቶችን ዋጋም በዝርዝር የምነግራችሁ ይሆናል። ለመሆኑ ስለ የካ አባዶ ኮንዶሚኒየም ምን ያክል ታውቃላችሁ? የካ አባዶ ኮንዶሚኒየም የኮንዶሚኒየም አካባቢ ከመሆኑ በተጨማሪ በዙሪያው የተለያዩ የመኖሪያ አካባቢዎች የሚገኙበት ሰፈር ነው። ይህም ለመኖሪያ ምቹ ተመራጭ እንዲሆን ያደርገዋል። ከዛ በተጨማሪም የምትፈልጓቸውን መሰረታዊ ነገሮችን ለማግኘት የሚረዱ በርካታ የንግድ ቤቶች፣ የንግድ ሱቆች ያሉበት አካባቢ ነው። በዚህ የመኖሪያ መንደር ውስጥ ቤት እንዲኖሩት ከፈለጉ መጥተው ያማክሩን። ይሄ አሁን በምስሉ ላይ እየተመለከታችሁት በቪዲዮ ላይ እየተመለከታችሁት ያላችሁት ቤት ባለ 2 መኝታ ነው። 71 ካሬ ቤት ነው። ሁለተኛ ፎቅ ላይ የሚገኝ ቤት ነው። እንደምትመለከቱት ጥንቅቅ ተደርጎ የተሰራ መኖሪያ ቤት ነው። ይሄ ቤት ዋጋው 7.3 ሚሊዮን ብር ነው። ባለ 2 መኝታ እንደ እድሳት ሁኔታው ይለያያል። ዋጋውም በዛው ልክ ይለያያል። ከ6.5 ጀምሮ እስከ 7.5 ድረስ የሚጠሩ ቤቶች አሉ። ይሄ አሁን ደግሞ የምትመለከቱት ቤት ባለ አንድ መኝታ 47 ካሬ ተብሎ የሚጠራው የቤት አይነት ነው። ይሄ ቤት ደግሞ ዋጋው 4.5 ሚሊዮን ብር ነው። 4.5 ሚሊዮን ብር። ሻጭም ገዥም ከሆኑ ይህን ቪዲዮ እስከ መጨረሻ መከታተል ይጠቅማቸዋል። ዋጋውን ለማወቅ ትክክለኛ አሁን ላይ ወቅታዊ የየካ አባዶ ኮንዶሚኒየም የገበያ ሁኔታ ምን ይመስላል የሚለውን ለማወቅ ይህ ቪዲዮ በደንብ ይጠቅማችኋል ማለት ነው። እንግዲህ እንደምትመለከቱት ጽድት ተብሎ የተሰራ ባለ አንድ መኝታ ቤት ነበር ያየነው። አሁን ደግሞ እያያችሁት ያላችሁት እና ቪዲዮውን እስከ መጨረሻ የሚመለከቱ የሚለው ምስል ያለበት ባለ 3 መኝታ ቤት 106 ካሬ ሁለተኛ ፎቅ ላይ የሚገኝ ነው። ይህም በደንብ በጥሩ ሁኔታ የተሰራ ቤት ነው። የዚህ ቤት ዋጋ መሸጫ ዋጋው ደግሞ 9.5 ሚሊዮን ብር ነው። 9.5 ሚሊዮን ብር። እንግዲህ እንደነገርኳችሁ የካ አባዶ ኮንዶሚኒየም ለትራንስፖርት አመቺ አክሰሰብል ነው። ከየካ አባዶ ሜክሲኮ ትራንስፖርት አለ። ከየካ አባዶ ፒያሳ ትራንስፖርት አለ። ከየካ አባዶ ደግሞ መገናኛ ትራንስፖርቶች የሚገኙበት ሰፈር ነው። ስለዚህ ለስራም ምቹ የሆነ አካባቢ ነው ማለት ነው። ስለዚህ በዚህ ሰፈር ላይ ያው ቤት መግዛት የምትፈልጉ እንዳልኳችሁ ባለ 2፣ ባለ 1፣ ባለ 3 ቤቶችን እያሳየኋችሁ እየነገርኳችሁ እገኛለሁ። እነዚህን ቤቶች መግዛት ትችላላችሁ። ይሄ አሁን የምትመለከቱት ቤት 106 ካሬ ባለ 3 መኝታ ቤት ነው ማለት ነው። ይሄኛው ደግሞ አሁን በምስሉ ላይ የምትመለከቱት ቤት 94 ካሬ ባለ 3 መኝታ ቤት ነው። ይሄ ቤት ደግሞ ዋጋው 7.2 ሚሊዮን ብር ነው። 7.2 ሚሊዮን ብር። ይሄ ቤት በጣም ርካሽ ቤት ነው። 3ኛ ፎቅ ላይ ነው የሚገኘው። 94 ካሬ ነው። አሁን ላይ ገበያው ላይ ካሉ ቤቶች በጣም ርካሹ በባለ 2 ዋጋ የምትገዙት ቤት ነው ማለት ነው። በባለ 2 ዋጋ የምትገዙት ባለ 3 መኝታ በ94 ካሬ ላይ ያረፈ እንደዚህ ጥንቅቅ ብሎ የተሰራ መኖሪያ ቤት ነው። እንግዲህ እነዚህ ያው አሁን ሌሎች የሚሸጡ ቤቶችም ካላችሁ መነሻ እንዲሆናችሁ ይሆናቸዋል። ቅድም እንደነገርኳችሁ ቤቶቹን ለመግዛት ለመሸጥም መነሻ ይሆናቸዋል። ለመግዛት እየዞራችሁ ያላችሁ ሰዎች እነዚህ እንደ አማራጭ እንድታያቸው ያቀረብኳቸው ቤቶች ናቸው። ስለዚህ የካ አባዶ ኮንዶሚኒየም ላይ መሸጥም መግዛትም ስትፈልጉ 0911 76 26 54 ብላችሁ ብትደውሉልኝ አስተናግዳችኋለሁ በሚገባ ማለት ነው። እንደምትመለከቱት የ94 ካሬው ባለ 3 መኝታው መኝታ ቤቶችን እያሳየናችሁ እንገኛለን። ቁምሳጥን የተገጠመለት ነው። አሪፍ ቤት ነው። ቀጥታ የምትኖሩበት ለአከራዩም ብትሉ የምታከራዩት ቤት ነው ማለት ነው።
የካባዶ ኮንዶሚኒየም እንደነገርኳችሁ በጣም ሰፊ ሳይት ነው። ከ18,000 በላይ አባወራ ወይም ሃውስሆልድ ያለበት የመኖሪያ መንደር ነው። እዚህ መንደር ላይ ቤቶትን መመስራት ወይም ደግሞ ለኪራይም ከሆነ አከራይተው ገቢ ለማግኘት ገቢ ለመፍጠር የሚፈልጉ ከሆነ በማንኛውም ወቅት ቢደውሉልን ልናስተናግድዎት ፍጹም ዝግጁ ነን። ይሄ ደግሞ አሁን የምትመለከቱት የግቢው ሰፊው ሳይት ሰፊው ባለ3 መኝታ 106 ካሬ የሚባለው ወይም በ109 ካሬ ተብሎ የሚጠራው ነው። 4ኛ ፎቅ ላይ የሚገኝ ነው። የዚህ ቤት ዋጋ ደግሞ 8.5 ሚሊዮን ብር ነው። 8.5 ሚሊዮን ብር ነው። ይሄንንም ቤት ለመግዛት ለማየት የምትፈልጉ ሰዎች ቅድም እንደነገርኳችሁ ብትደውሉልኝ ላሳያችሁ ዝግጁ ነኝ። 4ኛ ፎቅ ላይ ይገኛል። እንደምትመለከቱት ጥንቅቅ ተደርጎ የተሰራ ቤት ነው። ሰፊ ቤት ነው። በደንብ ግቢው ላይ ካሉት ባለ3 መኝታ ቤቶች በደንብ በሚያምር አቀማመጥ የሚያምር ዲዛይን ያለው ይሄኛው ቤት ነው። ይሄ ባለ3 መኝታ ነው። ሰፋፊ መኝታ ቤቶች ያሉት ነው። የሚያምር በቃ አቀማመጡ በጣም የሚያምር ነው። ስፋቱ በጣም የሚያምር ነው። በቂ ነው። በደንብ ማኖር የሚችል ባለ3 መኝታ ቤት ነው ማለት ነው። እንግዲህ እነዚህን ቤቶች ለመግዛት 0911 76 26 54 ላይ ደውሉልኝ። እንደነገርኳችሁ አሁን ጠቅለል ያሉ ዋጋዎችን ስነግራችሁ ባለ 1 መኝታ የካባዶ ኮንዶሚኒየም ላይ ከ4.3 ሚሊዮን ብር ጀምሮ እስከ 5.6 ሚሊዮን ብር ድረስ አለ። እንደ ካሬው እንደ ቤቱ ስፋት እንደ ቤቱ እድሳት ዋጋቸው በዛው ደረጃ ይለያያል። ባለ 2 መኝታም ከ6.5 እስከ 7.5 ሚሊዮን ብር ድረስ አለ። እሱም እንደዛው እንደ ፎቅ ሁኔታ እንደ እድሳቱ ሁኔታ እንደ ሎኬሽኑ ሁኔታ ዋጋው በዛ ነው የሚወሰነው፣ በዛ ነው የሚለየው። ባለ 3 መኝታ ደግሞ ዋጋ ከ7 ሚሊዮን 200 ሺህ እስከ 10 ሚሊዮን 11 ከ10 እስከ 11 ድረስ የሚጠሩ ቤቶች አሉ። ከ7.2 ሚሊዮን እስከ 11 ሚሊዮን ድረስ የሚጠሩ ባለ 3 መኝታ ቤቶች አሉ ማለት ነው። በካሬ ስናያቸው ደግሞ ባለ 1 መኝታ ከ46 ካሬ ወይም 44 ካሬ ተብሎ የሚጠራው አሁን ካሬ ሲጠራ ከነ ኮሚናር ስር የሚጠራ ነው ትንሽ ከፍ የሚለው ከ44 ካሬ ጀምሮ እስከ 62 ካሬ ድረስ አለ የካባዶ ኮንዶሚኒየም ላይ ከ44 ካሬ ጀምሮ እስከ 62 ካሬ ድረስ አለ። ባለ 2 መኝታ ደግሞ ከ66 ካሬ ጀምሮ እስከ 83 ካሬ ድረስ በየካባዶ ኮንዶሚኒየም ማግኘት ትችላላችሁ። የተለያዩ አማራጮች ስላሉ ማለት ነው። በዚህ ውስጥ 66 ካሬ፣ 71 ካሬ፣ 73 ካሬ፣ 76 ካሬ፣ 78 ካሬ እያልን 83 ካሬ ከፍተኛው ትልቁ ይሆናል ማለት ነው። ባለ 3 ደግሞ ትንሹ 86 ካሬ ነው። ትልቁ ደግሞ 113 ካሬ ድረስ አለ የካባዶ ኮንዶሚኒየም ላይ። ይሄም ማለት 86 ካሬ አለ፣ 94 ካሬ አለ፣ 101 ካሬ አለ፣ 103 ካሬ አለ፣ 106 ካሬ አለ። ትልቁ ሰፊው የመጨረሻው ደረጃ 113 ካሬ አለ ማለት ነው። እነዚህ የተለያዩ አይነት የቤት አማራጮች ስላሉ በየካባዶ ኮንዶሚኒየም እነዚህን ቤቶች መግዛት የምትፈልጉ ደውሉልን። የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ይቀላቀሉን። እስከ መጨረሻው ቪዲዮውን ተከታተሉኝ። አመሰግናለሁ። ቻናሉን ሰብስክራይብ በማድረግ እንዲደግፉን እንጠይቃለን።